ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ ያለሁኝ። እኔ ጋር በዛ ሰላም እናንተ ጋር ይብዛ ይዛልኩኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ፍቅርዬ በትናንትናው ቪዲዮ ላይ በጣም ብዙዎቹን አነጋጋሪ እያደረገ ነው ያለው። ፍቅር የራሷን ልጅ እንኳን እንደዛ ፉፉ ይዞ ሲወጣ እሳትን ያቀጣጠለች እንዴት ዛሬ ሩታን እንዲህ ስታረግ በቃ ተረጋጊ፣ ልጅ ፊት እንዴት አትጭሂ ምናምን ነገር እሷ ማናትና ነው የምትመክረው እያሉ ብዙዎቹ ሀሳብ አስተያየታቸውን እየሰጡ ነው ያሉት። እውነት ለመናገር ጥፋት አይደለም፣ ይሄንን አታድርጊ፣ ልጅ ፊት መጥፎ ነገር አትናገሪ ማለቷ ጥፋት ነው ብዬ አላምንም ማለት ነው። ግን ደግሞ ልዑሌ የእንጀራ እናቱን ስንተኛ የእንጀራ እናቱን ተዋወቃት ማለት ነው፣ አስተዋወቃት። አብርሽ የእንጀራ እናትህን ተዋወቃለው። ልዑልም ደግሞ አይ የእንጀራ እናቴ እንድትሆን አልፈልግም እያለ ጸጉሯን ሲጎትታት ምናምን ነገር ጆሮዬን አሳመማችሁኝ እያለ እናቱ ስትመጣ ወደ እናቱ እየሮጠ እንደሆነ እናያለን ማለት ነው። የምር ማለት ነው። በጣም ብዙ ሰው ሀሳብ አስተያየትን እየሰጠን ያለው ሩቴ እዚህ ጋር ከልጇ ጋር እንዴት እንደምታምር አቤት እናትነት ውበት፣ አቤት እናትነት ምናምን ነገር የምር ማለት ነው። እና ጽጉም እዚህ ጋር ነካ ነካ እንደው ነካ ነካ አርጋይ ነካ ነካ ያለችው ነው ያለችው ማለት ነው። ማንኛው እንደሚነካካት ባናቀም ማለት ነው። እዚህ ጋር ልዑል የእንጀራ እናቶቹን በየተራ እየተዋወቀ ነው ያለው። እንዳያችሁት እናቱን እያየን ያለው ታዝቦ ተገርሞ፣ አይገርማችሁም? አረ እንደው ወዴት እየሄድን ያለ ነው ዘንድሮ እኮ እኛ የምናወራው የምንበላው መቼም ስራ ቢጠፋ ወሬ አይጠፋ። ስራ ቢጠፋ እንኳን ሺህ ጊዜ ስራ ቢጠፋ ወሬ ቢሞት ከኛ ጋር አይጠፋም። እና ድሮ መጀመሪያ ጊዜ ወደ እንትን ሲሄዱ የተለቀቀ ቪዲዮ አየውና አጋጣሚ ሊፍት ላይ ተመሳሳይ ልብስ ለብሰው ምናምን ነገር ሲዝናኑ እያየው ነበርና የዛሬና አድርገውና ሳይደረብባት አይ ማለት ዱባይ ነው ቤተሰብ ዱባይ የመጡ ጊዜ ነው ማለት ነው። እዚህ ጋር በቃ ሰው እያጫወተው ነበር። አሁን ነው እንጂ አውሬ ያጫወተውና እና ምን ለማለት ፈልጌ ነው ያው ልዑልን በየተራ በተራ ነው የእንጀራ እናቱን የሚያስተዋውቀው ማለት ነው። ሰውየው በነገራችን ላይ ቀላል ሰው አይደለም። አሸብር ነው። ማይክል ጃክሰን አሸብር አልተቻለም። አሪፍ ስም እኮ ነው ያወጣችሁለት እውነት ለመናገር እና ብዙዎቹ ይደግፉታል። እውነት ግን ይሄ ሶሻል ሚዲያ በቃ ብዙዎቹ ይደግፉታል። ያሰለኝ ከተሮ ቦታ ምረጥና ወይ ሀረር ወይ ሸገር አጫውተኝ ቶሎና የምትል ይመስላል ሩታ ማለት ነው። ሄርሜላም እንኳን የኔ ባል ነው እያለች ነበር ያለችው። እና አረጋ ይስተው ግን አብርሽ ምን አስነክታቸው ነው? ወይ እኛ እኮ ዘንድሮ እኮ አበድን ምን ቀረን ከማበልጭ አበድን። እናንተን በማየት እኮ እናንተ ስራችንን ራሱ መስራት እኮ አቁመናል። እናንተን ነው ምን ሰዓት ነው የሚለቁት ነው? ዛሬ ምን አይዲያ ይዘው መጡ ነው? እኛ ራሱ እኮ ስለእናንተ ህይወት እኮ ተጨንቀን እኮ አእምሯችን ጦሽልን ምን ቀረው?